በድሬክ ማስፈራሪያዎች የተገደደው ሾን በድሬክ ሰዎች በተከበበ ጊዜ ጉልበቱን ከመስበር ውጭ ሌላ አማራጭ አልነበረውም። ከዚያም ድሬክ ቢላዋውን አውጥቶ በሾን ላይ ያነጣጠረበት። ሾን ጮክ ብሎ ምህረትን ለመነ፣ የተሸናፊነትም ስሜትንም አሳየ። ድሬክ ምናልባት ገና ልገልህ እችላለሁ፣ ነገር ግን ችሎታ ካሳየኝ የወደፊት እድል ሊኖርህ ይችላል። በደንብና በፍጥነት ብትመጣ ደግሞ ይሻላል፣ አለበለዚያ ዳግመኛ መቆም አትችልም አለው። ድሬክ አሸንፍ ያለው ብሎ በማሰብ ጥንቃቄውን ዘና አደረገ። ሾን ግን ትክክለኛ ሰዓት በመጠበቅ ድሬክ ቢላዋ ላይ የያዘበትን እጁን ያዘው። በዚያ ቅጽበት ሾን እድሉን ተጠቅሞ ድሬክን በያዘው ቢላዋ ብልቱን ቆረጠው። ወዲያውም ወደፊት በመወርወር ድሬክን አንቆ ያዘው። ድሬክ በህመሙ ስሜት ቢታገልም ሾን አልለቀቀውም። ሾን እንደ ብረት በጠነከሩ እጆቹ የድሬክን አንገት በመጨፍለቅ ድሬክን እስትንፋስ እስኪያጥር ድረስ አነቀው። ድሬክ መተንፈስ ሲያቅተው መሬት ላይ ወደቀ። በመጨረሻም ሾን ከመሬት ተነስቶ በአቅራቢያው የነበረውን ክብደት ማንሻ በማንሳት በድሬክ ላይ የመጨረሻውን ጥቃት አደረሰበት። የወህኒ ቤቱን የቀድሞ አለቃ ድሬክን በማሸነፉ ሾን አዲሱ የወህኒ ቤቱ ንጉስ ሆነ።